ፈተና መካከል ላሳያችሁ። በቁጥር 10 ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አረፈዳችሁ። ትምህርት ሚኒስቴር ሃይማኖታዊ ንጽጽር ጀምሯል። ተማሪዎች ካቀረባችሁ ፈተና መካከል ላሳያችሁ። በቁጥር 17 ላይ የቀረበ ጥያቄ ነው። እንደዚህ ይላል Christianity is different from Islam in that in a both of faced opposition from the very beginning ማለትም ሁለቱም ከመጀመሪያው ተቃውሞ ደርሶባቸው ነበረ። be unlike Christianity Islam used jihad for its expansion ማለትም እስልምና ጂሃድን ተጠቅሟል ለመስፋፋት ይላል። ሲ ቦዝ ክርስቲያኒቲ ኤንድ ኢስላም አር ሞኖቴይስቲክ ክርስትናና እስልምና አህዳዊ ሃይማኖቶች ናቸው ይልና ዲ ክርስቲያኒቲ ጎት ስቴት ሪኮግኒሽን while ኢስላም ዲድ ኖት ክርስትና ከጀምሩ የስቴት እውቅና አግኝቷል ይላል። ተማሪዎቹ የትኛውን እንዲመርጡ ነው የተፈለገው ነው። ቦዝ ፌስድ ኦፖዚሽን ፍሮም ዘ ቢጊኒንግ ማለት ሁለቱም ሃይማኖቶች ከጀምሩ ተቃውሞ ደርሶባቸዋል። ኦፍ ኮርስ የትኛውም ነገር ተቃውሞ ይደርስበታል። እንግዲህ ተማሪዎቹ የትኛውን እንዲመልሱ የተፈለገው የሚለው ምናልባትም እንዲሉ እስልምና በጂሃድ ተስፋፍቷል የሚለውን በተማሪው ወይም በኢትዮጵያ ባዲሱ ትውልድ ጭንቅላት ውስጥ እንፈጥራለን ከሆነ ክርስትና እዚህ ዓለም ላይ በሰይፍ እየተስፋፋ የመጀመሪያው የዓለማችን ሃይማኖት ነው የሚሆነው። በኢትዮጵያ ታሪክ ስንመጣ ክርስትና ወደ ኢትዮጵያ ሲገባ ግጭት ወይም ጦርነት የፈጠረው ከአይሁድ ማህበረሰብ ጋር ነው። አክሱም ላይ እኮ የአይሁድ ነገስታት ነበሩ እኮ። አክሱም ኢምፓየር የሚባል እኮ ነበር። የአክሱምን ኢምፓየር ያፈራረሰው እኮ ክርስትና ነው። በክርስቲያኖችና በአይሁዶች መካከል እንደዚህ ቀዝቃዛና ሞቃት የሆነ ጦርነት በማድረግ ወደ 500 ዓመት ቆይተዋል። ለምሳሌ በካቶሊክና በፕሮቴስታንት መካከል በአውሮፓ ላይ ረጅም ጊዜ ጦርነት ተደርጓል። ኦኬ ኢቭን አሜሪካ ላይ አሁን ላይ አሜሪካ በዚህ ዘመን አሜሪካ የሚባሉት ህዝቦች የአውሮፓ ህዝቦች ናቸው። ኦኬ የሌላ ሀገር ወደ አሜሪካ የምትባለው ምድር ላይ በመሄድ እዛ ምድር ላይ የሚኖሩትን ሰዎች በመጨፍጨፍ የራሳቸውን ሃይማኖት በማስፋፋት የሰው መሬት በመስረቅ ሃይማኖታቸውን አስፋፍተው የሚኖሩ አውሮፓውያን ክርስቲያኖች ናቸው። ተገውተናል። ምናልባት ሲ ደግሞ ቦዝ ክርስቲያኒቲ ኤንድ ኢስላም አርሞኖስቲክ ማለትም ሁለቱም ሃይማኖቶች አህዳዊ ናቸው አይደሉም። እስላም ብቻ ነው አህዳዊ። ክርስትና ሃይማኖት መድብለ መለኮት እነዚህ የአማልክት ድልባን ያለበት ሃይማኖት ነው። ኦኬ በስላሴ የሚያምኑ የተለያዩ አማልክቶች ያሏቸው ናቸው። መልሱ ሲሆን ዲ ደግሞ ክርስቲያኒቲ ጎት ስቴት ሪኮግኒሽን የሚለው ክርስትና የስቴት እውቅና ነበረው። ኢየሱስ ክርስቶስ ለጣዖት አምላኪዎች ግብር ሲከፍል የነበረ ሰው ነው። ጳውሎስም በድብቅ ከአንዱ ሀገር ወደ አንዱ ሀገር ሲሄድ ሃይማኖት ሲሰብክ እየተያዘ ሲታሰር የነበረ ሰው ነው። ያኔ ስቴት